በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ስለ ጸሎተ ሰይፈ ሥላሴ ይሆናል። በዚህ በጸሎተ ሰይፈ ሥላሴ ዙሪያ የሚነሱ ጥያቄዎች አሉ። ምንድናቸው የሚነሱ ጥያቄዎች ስንል ሰይፈ ሥላሴን እንዴት ነው የምንጸልየው? ሰይፈ ሥላሴ ተበልቶ ይጸለያል ወይስ አይጸለይም? ሰይፈ ሥላሴ ከተቋረጠ አጋንንት ያስመታል የሚሉ አሉ። ሰይፈ ሥላሴ ከሌሎች ጸሎቶች በምን ይለያል? ሌሎችም ጥያቄዎች የሚነሱ አሉና ለነዚህ ጥያቄዎች እንደዚሁም ደግሞ ስለ ሰይፈ ሥላሴ ጸሎት በሚገባ በደንብ እንማማራለን። በዚህ ርዕስ ጉዳይ መምህራችን ቀሲስ ሄኖክ ወልደ ማርያም በደንብ በሚገባ አስተምረውናል። እሳቸው ያስተማሩትንም አስተምሮ አብነት አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ስለ ሰይፈ ሥላሴ ስንማማር ሰይፈ ሥላሴ ስለተባለው ታላቅ ጸሎት ጥያቄ የሚሆንባችሁን ነገር ሁሉ ለመመለስ በሰቀቀን ሳይሆን በፍቅር እንዴት መጸለይ እንዳለብን ማወቅ ስላለብን ነው ዛሬ ይህንን አስተምሮ ልንማማር ይወድድ ነው ማለት ነው። ምክንያቱም ብዙ ሰዎች ከተቋረጠ አጋንንት ያስመታል ይላሉ። ተበልቶ ይጸለያል ወይስ አይጸለይም? እንዴት ነው የሚጸለየው? ሌሎችም የሚነሱ ጥያቄዎች ስላሉ ይህንን እያሰብን ሰይፈ ሥላሴን በሰቀቀን የምናደርስ ሰዎች አለን። እንዲሁም ደግሞ ፈርተንም ደግሞ ሳናደርስ የተውን ሰዎች እንኖራለን እና በሚገባ ስለ ጸሎተ ሰይፈ ሥላሴ አውቀን ማድረስ ይኖርብናልና ይህንን ልንማማር ወደድን ማለት ነው። በነገራችን ላይ በዚህ በሰይፈ ሥላሴ ጸሎት ዙሪያ እጅግ ቅር የሚለኝን ነገር ልንገራችሁ። ይህ ምንድነው ካላችሁኝ ዘንዳ አብዛኞቻችን የመላእክትን የቅዱሳንን የሰማዕታትን ጸሎት ጠንክረን እንጸልያለን። ይህ መልካም ነው፣ ተገቢም ነው። ነገር ግን ማንን ይዞ ጉዞ ነውና እኛን አክብረው በራሳቸው አምሳል የፈጠሩንን ቅድስት ሥላሴን ዘወትር በጸሎት አለማመስገንና በመንፈስ ቅዱስ ጸጋ አባቶቻችን የደረሱትን ለቅድስት ሥላሴ የሚቀርበውን ጸሎት አለማድረስ በሰማይ የሚያስወቅስ ነው። አስተውሉ። ብዙዎቻችን ቃል ኪዳን ሰጪና አክባሪ የሆኑትን ቅድስት ሥላሴን ሳይሆን ቃል ኪዳን ተቀባዮችን ነው የምናመሰግነው፣ መታሰቢያቸውንም የምናደርገው ማለት ነው። ለዚህ ደግሞ በጥር ዜና ሥላሴ ላይ እንዲህ ብሎ ተጽፏል። ይህንን ጽሑፍ አነብላችኋለሁ። በደንብ በሚገባ ልብ ብላችሁ አስተውሉ። እንዲህ ይላል ጽሑፉ። የጻድቃን የሰማዕታት ዝክራቸው ሲደረግ ያለኛ ስም ማዳን ይችላሉን ይላል። የሎሌ ስም ሲጠራ የጌታ ስም ስለምን ቀረ ይላል። ሎሌስ ከጌታ በታች ከመሆን አይውጣ፣ ከጌታ የሚበልጥ ነገር ከጌታ የሚበልጥ ባሪያ የለምና። ለሰማዕታትና ለጻድቃን ኪዳንን የሰጠን አይደለንምን? እነሱ በእኛ ስም ተጋድለዋልና። ሰው ሆይ አስቀድመ ስማችንን ጥራ፣ ከዚህ በኋላ የሰማዕታትና የጻድቃንን ስም ጥራ። እነርሱ በስማችን አጋንንትን ያወጣሉ፣ ጣዖታትን ድል ይነሳሉ፣ ቁጥር የሌለው ተአምራት ያደርጋሉና እኛ ከነሱ ጋር ዘወትር በየጊዜው ሁሌም እንኖራለን። የጻድቃንንና የሰማዕታትን ፈቃዳቸውን የምንፈጽምላቸው እኛ አይደለንምን? ሰው ስማችንን እንደምን አያከብርም? አለቆቻቸውና መላእክት ሲያመሰግኑን ሰዎች ግን
አያመሰግኑንም ይሉናል። አስተውል እግዚአብሔር ቤተሰቦች። በዚህ ኃይለ ቃል ላይ የምናስተውለው ነገር በዚህ በጥር ዜና ሥላሴ ላይ አሁን ተጽፎ የምናገኘው ነገር ጻድቃን ሰማዕታትን የምናመሰግነው መልካም ነው። ነገር ግን ጻድቃን ሰማዕታትን እንድናመሰግን ያደረጉን ደግሞ አጋዕዝተ ዓለም ቅድስት ሥላሴ ስለሆኑ አስቀድመ እነሱ በእኛ ስም ተጋድለዋልና ይላል። ሰው ሆይ አስቀድመ ስማችንን ጥራ። አስቀድመን የአጋዕዝተ ዓለም የቅድስት ሥላሴን ስም መጥራት እንዳለብን፣ ከዚያም በኋላ ደግሞ የሰማዕታትን የጻድቃንን ስም መጥራት እንዳለብን፣ ሥላሴን ማመስገን እንዳለብን ሰው ስለምን እኛን አያመሰግንም ስለምን እኛን አያከብርም እያሉ አጋዕዝተ ዓለም ቅድስት ሥላሴ በዚህ አሁን በጠቀስነው በጥር ዜና ሥላሴ ላይ እንዲህ በሚል ተጽፎልናል ማለት ነው። አስተውሉ። ሁላችንም ራሳችንን ልንጠይቅ ያስፈልጋል። በእውነት ሰይፈ ሥላሴን ወይም ደግሞ ሥላሴን የሚያመሰግኑን ጸሎቶች አስቀድመን ጸልየን ነው የጻድቃን የሰማዕታትን የምናስከትለው ወይንስ ደግሞ እንደውም የሥላሴን የአጋዕዝተ ዓለም የቅድስት ሥላሴን ጸሎት ሳንጸልይ ሌሎችን ነው የምንጸልየው? ሌሎችን መጸለይ ተገቢ አይደለም እያልኩ አይደለም። ነገር ግን መቅደም ያለበት የአጋዕዝተ ዓለም የቅድስት ሥላሴ ጸሎት ነው። እንዲህ ይሉናልና ማለት ነው። አስተውሉ። በአጋዕዝተ ዓለም ቅድስት ሥላሴ ፊት የሚያስወቅስ የሚያስከስስ ሥራ ሳይሆን የሚያስመሰግን ሰማያዊ ዋጋ የሚያሰጥ ሥራ መስራት ማለት ሥላሴን በጸሎት ማመስገን፣ ስማቸውን ዘወትር መጥራትና መታሰቢያቸውን ማድረግ ነው። አስተውሉ። ስለዚህ እኛም በሰይፈ ሥላሴ የምስጋና ጸሎት የሥላሴን ስም መጥራት ተቀዳሚ ተግባራችን ሊሆን ይገባል። የትኛውንም ጸሎት ከመጸለያችን አስቀድሞ የሥላሴን ስም ልንጠራ ያስፈልጋል። ከዛም በመቀጠል ሌሎችን ጸሎቶች አካተን መጸለይ እንችላለን። ሰይፈ ሥላሴ የተባለው ታላቅ ጸሎት አባ ስብሐት ለአብ በተባሉ ኢትዮጵያዊ ሊቅና ጻድቅ የተጻፈ ነው። በሥላሴ ፍቃድና ገላጭነት የተደረሰ ታላቅ ጸሎት ነው። ይህ ታላቅ ጸሎት ከቀደሙ አባቶች ጀምሮ እስከ ዛሬ ድረስ ጥቅም ላይ ሲውል በእኛ ዘመን ላይ ደርሷል ማለት ነው። ታዲያ ይህንን ሰይፈ ሥላሴ ጸሎት እንዴት ነው መጸለይ ያለብን የሚለውን ማወቅ ያስፈልጋል። እንዴት እንጸልይ ካልን ዘንዳ ደግሞ ሰይፈ ሥላሴን በሁለት መልኩ መጸለይ እንችላለን። አንደኛው ሌሊት ነው፣ ሁለተኛው ደግሞ ጠዋት ነው። ሶስተኛው በየትኛውም ባለንበት ቦታ መጸለይ ነው። በእነዚህ በሶስት አይነት መልኩ መጸለይ እንችላለን። ሌሊት የመጸለይ ልማድ ያለን ሰዎች ሰይፈ ሥላሴን ሌሊት ጸለየን ብንተኛ ሁለት ጥቅም እናገኛለን። አንደኛው በሕይወትና በቅዠት የሚፈትነንን አጋንንት ያርቅልናል። ቀን በሥራ ቦታም ስንውል ሲያባዝነን እንደዚህ ሲያባክንን የዋለው ሰይጣን ዲያብሎስ ማታም ደግሞ እንደዚሁ ተኝተን እንዳናድር በቅዠት መልክ እየመጣ እያቃዠ የሚፈታተንንን ወደ ተስፋ መቁረጥ የሚወስደንን እንደዚሁ ደግሞ ስትረስ ውስጥ ወይም ጭንቀት ውስጥ የሚከተንን ያንን ሰይጣን ዲያብሎስን ያርቅልናል። ማታ የመጸለይ ልምድ ያለን ማታ ጸለይን ስንተኛ። ሁለተኛው ደግሞ ሚስጥር ይገልጽልናል። አስተውሉ። ማታ ጸለይን ስንተኛ ሚስጥር ይገልጽልናል። ሰይፈ ሥላሴን ጸለይን ከተኛን በኋላ የምናያቸው ራእዮች፣ የምናያቸው ህልሞች ግልጽ መልእክት አዘልና ተከሳች የሆኑ ነገሮች ናቸው። ሰይፈ ሥላሴን ጸልዮ የተኛ ሰው አንድም አጋንንትን ከራሱ ያርቃል፣ አንድም በቅዠት መልክ እየመጣ የሚፈትነውን ሰይጣን ከራሱ ያርቃል፣ ሚስጥር ይገልጽልናል። እንደዚሁ ደግሞ ሰይፈ ሥላሴን ጸልየን ስንተኛ የምናያቸው ራእዮች፣ ህልሞች ሁሉ መልእክት አዘል ናቸው ማለት ነው። ስለዚህ ይህንን ታላቅ ጸሎት የበረታን ሌሊት ልንጸልይ ያስፈልጋል ማለት ነው። ያልቻልን ደግሞ ጠዋት ብንጸልየው ውሏችንን፣ ስራችንን የተባረከና ሰናይ ይሆንልናል። ጠዋት ጸልየን ብንወጣ አስተውሉ። በሶስት መልኩ መጸለይ እንችላለን ብለናል። ማታ፣ ጠዋትና ባለንበት ቦታ ሆነን። ሶስተኛው ባለንበት ቦታ ሆነን ብለናል። ለምሳሌ በስራ ቦታ ላይ፣ በመኪና ውስጥ በሚመች ቦታ አንድ አፍታ መጸለይ እንችላለን ማለት ነው። ሰይፈ ሥላሴን እንዴት መጸለይ እንችላለን ስንል በጣም የሚገርመው ነገር ቤተክርስቲያናችን 7 የጸሎት ሰዓታትን አስቀምጣልናለች። እኛ ግን አይደለም 7ቱን የጸሎት ሰዓታት መጸለይ ቀርቶ ጠዋትና ማታ እንኳን በቅጡ ጸለየን መውጣት ያቃተን ብዙዎች አለን። ሌሊቱን በሰላም ባርኮ እንዲሰጠን ሰይጣን ዲያብሎስን ከኛ እንዲያርቅልን ሌሊታችንን በእግዚአብሔር አስባርከን መተኛት ሲገባን፣ ጠዋት ደግሞ እንደዚሁ
በሰላም ስላሳደረን አመስግነን በሰላም ደግሞ እንዲያውለን ቀናችን የተባረከ እንዲሆን እንዲያደርግልን ፈጣሪን ለምነን ተማጽነን መውጣት ሲገባን እኛ ግን ይህችን ጠዋትና ማታ እንኳን መጸለይ የተሳነን ብዙዎች አለን። አስተውሉ እግዚአብሔር ቤተሰቦች። ለዚህ ነው ዛሬ ራሳቸውን የሚያጠፉ ሰዎች እየተበራከቱ ያሉት። ለዚህ ነው ዛሬ ተስፋ የቆረጡ ሰዎች እየተበራከቱ ያሉት። ለዚህ ነው። ለምንድን ነው ካልን ሰይጣን ዲያብሎስ ወደኛ እንዲቀርብ እኛን እንዲፈትነን እንዲፈታተነን ራሳችንን እንድናጠፋ እንዲገፋፋን ስለፈቀደለት ነው። ሰይጣን ዲያብሎስ ወደኛ በቀረበ ቁጥር ቀን ሲያባዝነን ሲያባክነን ሲያጨናንቀን ይውላል። ያ ብቻ ሳይበቃው ደግሞ ሌሊቱንም ጭምር ደግሞ በቅዠት መልክ እየመጣ ራሳችንን እንዳንቆጣጠር እየመጣ ያቃዠን ይህ ነው የምንለው ነገር ሳንመለከት ሌሊቱን ሙሉ እየቃዠን ሌሊትም ረፍታተን ቀንም ረፍታተን እንድንውል ያደርገናል። ከዚያም ሰው ተስፋ ወደ መቁረጥ ይመጣል። ራሴን ላጥፋ የሚል ሐሳብ ወደ አይምሮ ያመጣል ሰይጣን ዲያብሎስ። እኛ እንጀምርለታለን፣ እርሱ ይጨርሰዋል። አስተውሉ እግዚአብሔር ሰው። ይህ የሆነው ለምንድን ነው ካልን ጸሎት ስለማንጸልይ። ከቻልን የበረታን ሰዎች ካለን ጧትና ማታም ብቻ አይደለም ቤተክርስቲያናችን ጠዋት እንድንጸልይ 3 ሰዓት እንድንጸልይ 6 ሰዓት 9 ሰዓት 11 ሰዓት እንደዚሁ ማታ 3 ሰዓት ሌሊት 6 ሰዓት እንድንጸልይ እነዚህን 7 የጸሎት ሰዓታት ቤተክርስቲያናችን አውጃልናለች። የበረታን ሰዎች የግድ ውዳሴ ማርያም፣ ሰይፈ ሥላሴ፣ ሌሎችንም ጸሎቶች ሁሉ 1 ሰዓት 2 ሰዓት የሚፈጅ ጸሎት ቆመን እንጸልይ አይደለም። የጧቱን ጸሎትና የማታውን ጸሎት ቤተክርስቲያን ካደረስን የሌሊቱን የ3 ሰዓት የ6 ሰዓቱን ቤታችን ካደረስን እግዚአብሔር አምላክ እንዲባርክልን ሌሊታችን ቀናችን የተባረከ እንዲያደርግልን በእንደዛ መጸለይ እንችላለን። ካልቻልን ደግሞ ለምሳሌ የቀኑን የ3 ሰዓቱንና የ6 ሰዓቱን በሥራ ላይ ሆነን ልናሳልፍ እንችል ይሆናል። በዛ ሰዓት ላይ ግን የግድ ሰይፈ ሥላሴን አውጥተን ውዳሴ ማርያም አውጥተን ሌሎች የጸሎት መጻሕፍቶችን አውጥተን ቢሮ ቁጭ ብለን እናንብብ አይደለም። የማይመች ሁኔታ ውስጥ ብንሆን እንኳን አባታችን የሚለውን ጸሎት ደቂቃዎችን የማይፈጀውን አባታችን የሚለውን ጸሎት ከጸሎቶች ሁሉ የላቀውን ጸሎት ያንን አጭር ጸሎት በዛ ሰዓት ላይ ሰዓታችን እየጠበቀን መጸለይ እንችላለን። እንዲህ ያደረገን ሰይጣን ዲያብሎስን ከኛ ያራቀን ተስፋ የሚያስቆርጠንን ከኛ ካላራቀን በስተቀር ዛሬ በዘመናችን እየተመለከተን ያለነው ነገር ይቀጥላል ማለት ነው። አስተውሉ። ስለዚህ አሁንም በጭንቀት ውስጥ ያላችሁ ሰዎች፣ እንደዚሁ እየባከናችሁ ያላችሁ ሰዎች፣ ሌሊት በቅዠት እየተፈተናችሁ ያላችሁ ሰዎች ይህንን ሰይፈ ሥላሴንም ሌሎችንም የጸሎት መጻሕፍቶች እያካተታችሁ ልትጸልዩ ያስፈልጋል። እግዚአብሔር ሰው አስተውሉ። ስለዚህ ይህንን ሰይፈ ሥላሴን መጸለይ ያስፈልጋል። ሰይፈ ሥላሴን ጸሎት ለመጸለይ የማይከብደን አንዱ ምክንያት ጸሎቱ አጭር በመሆኑ አጭር ነው። ይህ ጸሎቱ ልክ እንደ ውዳሴ ማርያም የዘወትር ሰይፈ ሥላሴና የየዕለት ወይም የየቀን አለው። ስለዚህ በመጀመሪያ የዘወትር ሰይፈ ሥላሴን በመጸለይ ከዛ ደግሞ የዕለቱን ሰይፈ ሥላሴ እንቀጥላለን እንጸልያለን ማለት ነው። አንዳንዶች ግን በስንፍና የዘወትር ሰይፈ ሥላሴን ጸልየው የዕለቱን ይተዋሉ። ይህ ልክም አይደለም ተገቢም አይደለም። ስለ እውነት ከሆነ የዘወትርና የዕለቱ ወይም የቀኑ ሰይፈ ሥላሴ ከ20 ደቂቃ በላይ አይፈጅም። እንኳን ይህ ደቂቃ አይበቃንም የምንለው ቀርቶ እኛ እንደዚሁም ነፍሳችንም ጭምር የሥላሴ ስለሆነን ጊዜ አይበቃንም ጊዜ የለንም እያልን ልንሰንፍ አይገባም። ሰይፈ ሥላሴን ከሌሎች ጸሎቶች ጋር በማካተት ልንጸልይ ይገባል። ወደርንም ጠላንም ስንሞት በነፍሳችን ለመንግሥተ ሰማያት ሽልማት የሚሆን የሲኦልን ገፈት ለመቅመስ የሚሆን የምንቆመው ሥላሴ ፊት ነው። ዋጋችንንም ይሁን ፍርዳችንን የምንቀበለው ከሥላሴ ዘንድ ነው። የሚያጸድቁንም የሚኮንኑንም አጋዕዝተ ዓለም ቅድስት ሥላሴ ናቸው። ስለዚህ ይህንን ጸሎተ ሰይፈ ሥላሴ ልንጸልይ ያስፈልጋል። እንዴት እንጸልይ ካልን በእንዲህ ያለ መልኩ መጸለይ ይገባል ማለት ነው። ሁለተኛው ደግሞ በዚህ በሰይፈ ሥላሴ ዙሪያ የሚነሱ ጥያቄዎች ሰይፈ ሥላሴ ተበልቶ ይጸለያል ወይስ አይጸለይም ብለው የሚጠይቁ እህቶች ወንድሞች አሉ። ለዚህ ደግሞ ምላሹ ምንድነው ስንል ሰይፈ ሥላሴ የሥላሴ ምስጋና ስለሆነ ከሆድ ጋር ሳይሆን ከልብና ከቀልብ ጋር የሚገናኝ በመሆኑ ከቻልን ባደረ ሆዳችን ሌሊት አሊያም ደግሞ ጠዋት መጸለይ ይመረጣል ማለት ነው። ባደረ ሳንበላ ብንጸልይ መልካም ነው ከቻልን። ካልቻልን ካልሆነልን ግን በማንኛውም ሰዓት ማለትም
ምግብ ከበላን በኋላም መጸለይ እንችላለን። ተበልቶ ይጸለያል ወይስ አይጸለይም ለሚለው ጥያቄ ከቻልን ሳንበላ ብንጸልይ መልካም ነው። ካልቻልን ካልሆነልን ደግሞ በልተን ብንጸልይም ችግር የለውም እንችላለን ማለት ነው። ሰይፈ ሥላሴን በልተን መጸለይ የምንችልበት ምክንያት ምንድነው ስንል ሰይፈ ሥላሴን በልተን የምንጸልይበት ምክንያት አንዱ ምክንያት ጸሎቱ የቤተ ክርስቲያን የህብረት ጸሎት ሳይሆን የግለሰብ ጸሎት በመሆኑ ነው። የቤተ ክርስቲያን ጸሎት የምንላቸው ቅዳሴ፣ ኪዳን፣ ሰዓታት፣ ማህሌት ወዘተ ናቸው። እነዚህን ጸሎቶች ባደረና በዋለ ሆድ የምንካፈላቸው ናቸው። ቅዳሴን በልተን ማስቀደስ እንደማንችል፣ ኪዳንም እንደዚሁ ሌሊት ባደርንበት ሆዳችን ሄደን ኪዳን ማድረስ እንደምንችል ሁሉ እነዚህ ጸሎቶች የቤተ ክርስቲያን ጸሎቶች፣ የህብረት ጸሎቶች የምንላቸው ናቸው። ሰይፈ ሥላሴ ግን የግል ጸሎት ነው። ሰይፈ ሥላሴ ከነዚህ ውስጥ የሚመደብ ሳይሆን አንድ ክርስቲያን በግሉ ሥላሴን ማመስገን እንዲችል ተደርጎ የተዘጋጀ ስለሆነ የትኛውም ኦርቶዶክሳዊ ምዕመን በልቶም ሳይበላም መጸለይ ይችላል። እንደውም አንዳንድ አባቶች በተለይም የመናፍስት ውጊያ ያለባቸው አባቶች ሰይፈ ሥላሴን በማታ የጸሎት ሰዓታቸው ላይ ከሌሎች ጸሎቶች ጋር አካተው ይጸልዩታል። ይህ ማለት ምግብ ከበሉ በኋላ ይጸልዩታል ማለት ነው። አስተውሉ። ይህንን ታላቅ ጸሎት በምግብ ምክንያት ለአጋንንት ከመዘናጋት በልቶ መጸለዩ መልካም። ስለዚህ በዚህ ጉዳይ ተበልቶ አይጸለይም ብለው ለሚጠይቁ እህቶቻችን ወንድሞቻችን መልሱ ይህ ነው ማለት ነው። ሌላው ደግሞ ከዚህ ጸሎት ጋር ተያይዞ ሰይፈ ሥላሴ ከተጀመረ አይቋረጥም። አንድ ሰው ሰይፈ ሥላሴን መጸለይ ጀምሮ ካቆመ ለአጋንንት ይጋለጣል ወይም ደግሞ አጋንንትን ያስመታል ብለው የሚናገሩ ሰዎች አሉ። ይህ ደግሞ እንደምንድን ነው የሚታየው የሚለውን ማወቅ ያስፈልጋል። ምክንያቱም ብዙ ሰዎች እውነት ሰይፈ ሥላሴን ጀምሬ እንዲያው ሰውነኝና አስታጉል ይሆናል፣ ሰውነኝና እተው ይሆናል፣ ስጋ ለባሽ ነኝና አደክም ይሆናል፣ ያን ጊዜ ሰይጣን ዲያብሎስን ያስመታኛልና ይህ ይቅርብኝ ብለው ያንን ፈርተው ብዙ ሰዎች ይህንን ሰይፈ ሥላሴ አይጸልዩ። ነገር ግን ይህ እንደምንድን ነው የሚታየው ስንል ሰዎችና አንዳንድ አባቶች ሰይፈ ሥላሴ ከተጀመረ አይቋረጥም ይላሉ። በፊትም ቅድም እንዳየነው ኦርቶዶክሶች እንኳን ታላቁን ሰይፈ ሥላሴን ቀርቶ የትኛውንም ጸሎት ባናቋረጥ መልካም ነው። የትኛውንም ጸሎት ጀምረን ባናቋረጥ መልካም ነው። ውዳሴ ማርያምም፣ መዝሙረ ዳዊትም፣ ሰይፈ ሥላሴም፣ ሰይፈ መለኮትም ሌሎችንም ነገር ማለት አስተውል። እግዚአብሔር ይስጥ። እነዚህን ጸሎቶች ሁሉ ጀምረን ባናቋረጥ መልካም ነው። ምግብ ሳንበላ እንደማንውል እንደማናደር ሁሉ ሳንጸልይ ባናደር ሳንጸልይ ባንውል ይመረጣል። ግን ሰውነንና አንድ ቀን ባስገዳጅ ምክንያት ጸሎት ብናስታጉል ወይም ደግሞ የምናስታጉልበት ምክንያት ቢፈጠር፣ ለምሳሌ በለቅሶ፣ በሰርግ፣ በህመም፣ በሌሎችም ምክንያቶች ጸሎቱ ሊታጎልብን ይችላል። ያስለመድነውን ጸሎት የጀመርነውን ጸሎት በዛ ሰዓታችን ላይ ላናደርስ እንችል ይሆናል። ያን ጊዜ ታዲያ በአጋንንት እንመታለን ሆይ? አስተውል እግዚአብሔር ይስጥ። በእነዚህ አጋጣሚዎችም ሰይፈ ሥላሴን ላንጸልይ እንችላለን። ግን ለስም አጠራራቸው ክብር ምስጋና ይድረሳቸውና አጋዕዝተ ዓለም ቅድስት ሥላሴ ሰይፈ ሥላሴ የጸለይን ቀን የሚጠብቁን፣ ሰይፈ ሥላሴ ያልጸለይን ቀን ለአጋንንት አሳልፎ የሚሰጡን ሳይሆኑ እንደውም ችግራችንን ከኛ በበለጠ በመረዳት መለኮታዊ ጥበቃ ያደርጉልናል። ምክንያቱም ጸሎት በምናቋረጥበት ቀን ያ ሰማይ ጠሬ መናጢ ሰይጣን ዲያብሎስ የጸሎት ክፍተትን በመመልከት ለፈተና ሊዳርገን ስለሚችል አስተውሉ። ስለዚህ ይህን ጸሎት ጀምረን አስገዳጅ በሆነ ነገር ብናቋርጥ ለሰይጣን ዲያብሎስ አሳልፎ የሚሰጡን ሳይሆኑ እንደውም ችግራችንን በበለጠ በመረዳት ሥላሴ ይጠብቁናል። አስተውሉ። ምክንያቱም ጸሎት በምናቋርጥበት ቀን ያ ሰማይ ጠሬ ሰይጣን ዲያብሎስ ክፍተትን በመመልከት ለፈተና ሊዳርገን ስለሚችል፣ ሌላው እኛ በቀን በማታ የምንጠበቀው በምንጸልየው በሰይፈ ሥላሴ ጸሎት ብቻ ሳይሆን በአጋዕዝተ ዓለም በቅድስት ሥላሴ ቸርነት ጭምር መሆኑንም ልንዘነጋ አያስፈልግም። አስተውል እግዚአብሔር። ስለዚህ ይህንን ሰይፈ ሥላሴን እኔ ጀምሬ ከዛ በኋላ ባቋረጥ በሰይጣን ዲያብሎስ እመታለሁ ብለን ፈርተን ያልጸለየን ሰዎች
ልንጸልይ ያስፈልጋል። የትኛውንም ጸሎት ባናቋርጥ መልካም ነው። ነገር ግን አስገዳጅ ሁኔታ ውስጥ ሆነን ደግሞ ብናቋርጥ ሰይጣን ዲያብሎስ አይመታንም። ሥላሴ ይጠብቁናል። አጋዕዝተ ዓለም ቅድስት ሥላሴ በቸርነታቸው ጭምር ይጠብቁናልና ምንም ልንፈራ ልንጠራጠር አይገባም። ስለዚህ ሰይፈ ሥላሴ ልንጸልይ ያስፈልጋል። አስተውሉ። ታዲያ ይህ ሰይፈ ሥላሴ ከሌሎች ጸሎቶች በምን ይለያል የሚለውን ደግሞ ማወቅ ያስፈልጋል። አንዳንድ ሰዎች ሰይፈ ሥላሴ ከሌሎች ጸሎት በምንድን ነው የሚለየው ብለው ይጠይቃሉ። በቤተ ክርስቲያናችን ያሉት ጸሎቶች ሁሉም የራሱ የሆነ ልዩ ጥቅምና አገልግሎት አለው። ለምሳሌ አባ ሕርያቆስ የደረሰው ቅዳሴ ማርያም ዝም ብለን በቤታችን የምንጸልየው ጸሎት አይደለም። የቅዳሴ ማርያም ጸሎት አገልግሎት በቅዳሴ ስርዓት ላይ የሚካተት ታላቅ ጸሎት ነው። አባ ሕርያቆስ የደረሰው ቅዳሴ ማርያም ጸሎት ማለት ነው። አስተውሉ። ያንን በግላችን የምናደርሰው ሳይሆን በስርዓተ ቅዳሴ ጊዜ የሚካተት ታላቅ ጸሎት ነው። ሰይፈ ሥላሴም እንደዚሁ ከሌሎች ጸሎቶች የሚለየው ጸሎቱ ምስጢረ ሥላሴን አምልቶ አስፍቶ ነገረ ሥላሴን አጉልቶ የሚያሳይና የሚያስረዳ፣ በተለይም ደግሞ ጸሎቱ ለየትኛውም ርኩስ መንፈስ ወይም ደግሞ ርኩስ መንፈስ ከባድና አጋንንትን የሚያርቅ በመሆኑ ከሌሎች ጸሎቶች ለየት ያደርገዋል። ወይም ደግሞ የሚለይበት ይህ ነው። አስተውሉ። ምስጢረ ሥላሴን አምልቶ አስፍቶ ነገረ ሥጋዌን አጉልቶ የሚያሳይ የሚያስረዳ፣ በተለይም ደግሞ ርኩስ መንፈስ ላለበት ሰው አጋንንትን የሚያርቅ በመሆኑ ከሌሎች ጸሎቶች ይለያል ማለት ነው። በተለይ ዛር አንጋሽ የዛር መንፈስ ያለባቸው ሰዎች ሰይፈ ሥላሴን አይጸልዩትም። ለምንድን ነው ማይጸልዩት ስንል ደግሞ ስለማይችሉት። ሰይፈ ሥላሴ ለዛር አንጋሾችና የዛር መንፈስ ላለባቸው ሰዎች እንደ አጥንት በጉሮሯቸው የሚተናነቃቸው፣ እንደ ሰይፍ እጅ ከእግር የሚቆራረጣቸው፣ ሰላም የሚነሳቸው ነው። አስተውሉ። የዛር መንፈስ አንዱ ጸባዩ መንፈሳዊ መሆን መቻሉ ነው። መንፈሳዊ መሆን መቻሉ ነው የዛር መንፈስ። ለዚህም ነው አንዳንድ ዛር አንጋሾች ወይም ደግሞ ባለ አውሊያዎች የኅዳር ሚካኤልን፣ የታኅሳስ ገብርኤልን፣ የጥር የእመቤታችንን በሬ በማረድ ዝክርን አይሉት ግብር ሲያቀርቡ እንመለከታለን። ብዙዎቻችሁ የምታስተውሉት ነገር ነው። ይህ በአካባቢያችሁ ያለ የምትመለከቱት ነገር ነው። ዝክር አይሉት ግብር ይህንን ሲያቀርቡ እንመለከታለን። መንፈሱን በዚህ ቀን ታዲያ ዝክር ይሁን ግብር በሚቀርብበት ቀን በዚህ ቀን ሲያጓራ እኔ የሚካኤል፣ እኔ የገብርኤል፣ እኔ የማርያም አሽከር ባሪያ እያለ ሲያጓራ እንመለከታለን። ታዲያ መንፈሳዊ ዛር ያለባቸው ሰዎች የሚገርመው ግን ሰይፈ ሥላሴን እንኳን ሊጸልዩት እንድች ብለው በእጃቸው አይነኩትም። ስለዚህ ሰይፈ ሥላሴ ባለው የጸሎቱ ኃይል ራሱ የራሱ የሆነ ልዩ ኃይልና ጥቅም አለው። አስተውሉ። ልዩ ኃይልና ጥቅም አለው። ስለዚህ እንደዚህ በተለይ እንደዚህ ለዛር አንጋሾች የዛር መንፈስ ላለባቸው ሰዎች ይህንን የጸሎት መጽሐፍ ቢጸልዩ ያንን እላያቸው ላይ ያለውን ሰይጣን ዲያብሎስ ሊያባርሩ ይችላሉ። ወደዛ ጸሎትም ለመቅረብ በጣም ይከብዳቸዋል ማለት ነው። አስተውሉ። ሌላው ከዚህ ከጸሎተ ሰይፈ ሥላሴ ጋር ተያይዞ በዚህ በዘመናችን አጋንንት ተፈቶ በተለቀቀበት ዘመን የሰይፈ ሥላሴ ጥቅም ምንድነው ስንል ይህንን የሰይፈ ሥላሴን ጥቅም በደንብ በሚገባ ከተረዳን ሁላችንም ዛሬ ይህንን አስተምሮ ከተማርንበት ጊዜ ጀምሮ በቤታችን ሰይፈ ሥላሴ ካለ እሱን ሰይፈ ሥላሴን አድርሰን ከዛ ውዳሴ ማርያም ቀጥለን መዝሙረ ዳዊት ሌሎችንም የጸሎት መጽሐፍቶች በደንብ ማንበብ እንችላለን ማለት። አስቀድመን ግን የሥላሴን ስም ሥላሴን ልናመሰግን ያስፈልጋል። ጥቅሙን ከተረዳን አሁን እንማማራለንና ማለት ነው። አስተውሉ። እግዚአብሔር ይመስገን። ይህ ብቻ አይደለም። ሰይፈ ሥላሴ በቤታችሁ ያለ ከዛሬ ጀምራችሁ፣ በቤታችሁ የሌለ ደግሞ ገዝታችሁ ሰይፈ ሥላሴን ልታነቡ ልትጸልዩ ያስፈልጋል። ጥቅሙ ምንድነው ስንል ስለ ጥቅሙ ምንም ባያጠያይቀንም ሰይፈ ሥላሴ የፈጠሩንን ሥላሴን የምናመሰግንበት፣ በአጋዕዝተ ዓለም ቅድስት ሥላሴ ዘንድ የነፍስ መወደድን የምናተርፍበት፣ በጸሎቱ ኃይል ቤተሰባችንን፣ ራሳችንን፣ ልጆቻችንን የምንጠብቅበት፣ የሥላሴን ጸጋ የምንላበስበት ታላቅ ጸሎት ነው ይህ ጸሎት። አስተውሉ እግዚአብሔር ሰው። ይህንን ሰይፈ ሥላሴን ስናደርስ አስተውሉ ጥቅሙን ማለት ነው። የመጀመሪያው ሥላሴን እናመሰግናለን። ሌላው በሥላሴ ዘንድ መወደድን እናተርፋለን። ሌላው ደግሞ በዚህ ጸሎት ቤተሰባችን እኛም ብቻ አይደለም ቤተሰባችንን፣ ራሳችንን፣ ልጆቻችንን እኛ በጸለይ ነው እኛ ባደረስነው
ልጆቻችንን እንጠብቅበታለን፣ ቤተሰቦቻችንን እንጠብቅበታለን፣ ራሳችንን እንጠብቅበታለን፣ የሥላሴን ጸጋ እንላበስበታለን። በዚህ በሰይፈ ሥላሴ ጸሎት ይህንን ታላቅ ጥቅም እናገኛለን። ሰይፈ ሥላሴ በተለይ በረቂቅ የሚዋጉንን አጋንንት በረቂቅ የጸሎቱ ሰይፍ ስለሚቆርጥልን አጋንንት ወደኛ እንዳይቀርቡ ያደርግልናል። የትኛውንም የአጋንንት ውጊያ በሰይፈ ሥላሴ ጸሎት ድል እናደርጋለን፣ እናሸንፋለን። አስተውሉ። ሰው መተት ሲሰራበት ሌሎች የሰይጣን ዲያብሎስ ስራዎች ወደርሱ ሲመጡ በየጠንቋዩ ቤት በየደብተራው በየምናምኑ ቤት ከሚሄድ ይልቅ ላይሆንለት ነገር ከሚጓዝ ገንዘቡንም ዝም ብሎ ከሚያጠፋ ከእግዚአብሔር ጋር ከሚጣላ ትክክለኛው መፍትሄ ይህንን ቢያደርግ ይሻላል። በረቂቅ ወደኛ የተላኩ የሚዋጉንን እነዛን ሰይጣን ዲያብሎሶች ይህ ሰይፈ ሥላሴ በረቂቅ የጸሎቱ ኃይል በረቂቅ የጸሎቱ ሰይፍ ስለሚቆርጥልን ይህንን ሰይፈ ሥላሴን ልንጸልይ ያስፈልጋል። ሰይፈ ሥላሴን ዘወትር የሚጸልይ ሰው አጋዕዝተ ዓለም ቅድስት ሥላሴ በረድኤቱ በመለኮታዊ ጥበቃነት አይለዩትም። ከቤቱ የሥላሴ በረከትም አይታጣም። ጠላት አይበረታበትም። አጥር አፍርሶ ድንበር ጥሶ የሚመጣን ግልጽ የሚሆን ስውር ጠላት ያርቅልናል፣ ይሰውርልናል። ዛሬ በዘመናችን ብዙ ሰው ተነስቶባችሁ ሊሆን ይችላል። እኛ ግን ጥንተ ጠላታችን ጠላት ብለን የምናነሳው በየትኛውም የጸሎታችን መጽሐፍ በየትኛውም የጸሎት ቦታ ላይም ሆነ መጽሐፍ ቅዱስ ላይ ጠላት ተብሎ የተጠቀሰው ሰይጣን ዲያብሎስ ነው። ብዙ ሰዎች መጽሐፍታትን የጸሎት መጽሐፍታትን ስናነብ ጠላቴን ወግተጣልኝ፣ ጠላቴን እግሩን እንዲያደርግልኝ፣ ጠላቴን አይኑን አውሪው እያልን ብዙ እንደዚህ አይነት ጸሎቶችን ስንጸልይ ሰው ግራ የሚገባው አለ። እንዲህ አይነት ጸሎት ስንጸልይ ግን በየትኛውም ቦታ ላይ የተጠቀሰው ጥንተ ጠላታችን ሰይጣን ዲያብሎስ ብቻ ነው። የሰው ልጅ ጠላት ማለት ነው። ሰው ጸሎት ሲያደርስ ጠላቴን አጥፋልኝ ብሎ ሲጸልይ ጎረቤቱ ጋር ተጣልቶ ከሆነ ስለ ጎረቤቱ እያሰበ ምን የሚጸልይ ከሆነ ይህ ተገቢ አይደለም። ጸሎቱም ትክክል አይደለም። ጠላት ዲያብሎስን አጥፋልኝ የሚጻረረኝን ሰላት ጠላት ዲያብሎስ አጥፋልኝ ብለን ስንጸልይ ጎረቤቶችን ወይም ከኛ ጋር የተጣሉትን ሳይሆን በእነርሱ ላይ አድሮ እንድንጣላ ያደረገንን ያንን ሰይጣን ዲያብሎስ ከመካከላችሁ እንዲያጠፋ ነገ ታርቃችሁ ሰላም እንድትሆኑ መካከላችሁ የገባውን ያንን ሰይጣን ዲያብሎስን እንዲያጠፋላችሁ ነው የምትጸልዩት እንጂ ያንን ሰው እንዲያጠፋላችሁ አይደለም። ስለዚህ ጸሎት ስንጸልይ ጥንተ ጠላታችን ሰይጣን ዲያብሎስን እንዲያርቅልን ነው እንጂ ሰው እንዲያጠፋልን ሰው እንዲያርግን ዲዳ አድርጊው የሚል ጸሎት ምናምን ስንሰማ ያንን ሰው አፉን ዲዳ አድርጊው አይደለም፣ ሰይጣን ዲያብሎስን ዲዳ አድርጊው ነው ጸሎቱ። አስተውል እግዚአብሔር ሰው ያ ነው እንጂ የሚሆነው አፉን ለግሚው ዲዳ አድርጊው የሚል ጸሎትን ስንጸልይ እጁን ቁረጮ የሚል ጸሎት ስንጸልይ የቤታችንን ጸሎት ስንጸልይ እንዲህ አይነት ጸሎቶች ሲያጋጥሙን ቤተክርስቲያን እንዴት ነው የሚጣላችን መርቁ እያለች ያስተማረችን የተጣሉን እንዴት ነው አፋቸውን ለጉሚ ዲዳ አድርጊ እያለች የምታጸልይ ብላችሁ የምታስቡ ሰዎች ትኖራላችሁ። ነገር ግን ቤተክርስቲያናችን የምታስተምረን ዲዳ አድርጊውም የሚጻረርን አጥፊው የሚሉ ሌሎችንም ጸሎቶች ስትሰሙ ሰይጣን ዲያብሎስን አጥፊልን ነው እንጂ ያን ከኛ ጋር የተጣላነውን ሰው እንዳልሆነ ይሄ የራሳችን አስተሳሰብ ነው። እኛ ስንጸልይ የተጣላነውን ሰው እያሰበን የምንጸልይ ከሆነ እንደዛ እንረዳዋለን፣ ግን ተገቢ አይደለም። ጸሎቱም እንደዛ አይደለም። ትክክለኛው ጸሎት እኛ አድርጊ የምንለው ያንን ስንጸልይ የተጣላነው ሰው ካለ እኔና ያንን ሰው ያጣላን ሰይጣን ዲያብሎስን መካከላችን ያለው ያንን ሰይጣን ዲያብሎስን ከመካከላችን አጥፊልን እያልን እየጸለይን እንደሆነ ልንረዳ ያስፈልጋል ማለት ነው። አስተውል እግዚአብሔር። መጽሐፍ ቅዱስ ብዙ አይነት አጻጻፎችን ይከተላል። ለምሳሌ እንደዛ ከተረዳ ነው በሰው አድርገን ከተረዳ ነው። ለምሳሌ በመጽሐፍ ቅዱስ ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ይህ ማለት ኢትዮጵያ እጅ አላት እግር አላት ማለት ነው። ይህቱ ጋር ነው ኢትዮጵያ እጅ አላት እግር ያላት። ይህ ማለት የኢትዮጵያ ምዕመናን ሁሉ ወደ ፈጣሪ እጆቻቸውን ይዘረጋሉ፣ ያለቅሳሉ፣ ወደ እግዚአብሔር ያለቅሳሉ ነው እንጂ ኢትዮጵያ ራሷ ሁሉ አካል አላት፣ እጅ አላት፣ እግር አላት፣ አይን አላት ማለት እንዳለው ልንገነዘብ ያስፈልጋል። ስለዚህ በእንደዚህ ያለ መልኩ ልንገነዘብ ያስፈልጋል። ሰይፈ ሥላሴን የምንጸልይ ሰዎች አጥር አፍርሶ ድንበር ጥሶ የሚመጣን ግልጽ የሚሆን ስውር ጠላት ዲያብሎስን ያርቅልናል ማለት ነው። በተለይ አይነ ጥላ፣
መተት፣ ድግምት፣ ዛር ወዘተ ያለበት ሰው ሰይፈ ሥላሴን ያለ መሰልቸት ያለ መታከት አዘውትሮ ቢጸልየው በላዩ ላይ ያደረበት መንፈስ እድሜው እያጠረ እንደ ጢስ እየበነነ እንደ ጉም እየተበተነ ይሄዳል፣ ይጠፋል ማለት ነው። አስተውሉ። ስለዚህ የሰይፈ ሥላሴ ትልቁ ጥቅሙ ይህ ነው። ብዙ ጥቅም አለው። አጋንንትን ከሚያደክሙት አጋንንታዊ ኃይሉን ከሚነሱት ጸሎቶች ውስጥ አንዱ ሰይፈ ሥላሴ ነው። የሰይፈ ሥላሴ ጸሎት በስጋም በነፍስም አጋንንት ውጊያም ጥቅምም ላቅ እና ድንቅ በመሆኑ ጸሎቱን ማዘውተር ይገባል ማለት ነው። አስተውሉ። የላቀ ጸሎትና ጥቅም ድንቅ የሆነ ጥቅም እንዳለው ልንገነዘብ ያስፈልጋል። በነፍሳችንም በስጋችንም በአጋንንት ውጊያ ላይም ይህ ሰይፈ ሥላሴ ጸሎት ታላቅ ጥቅምና ኃይል እንዳለው ልናውቅ ያስፈልጋል። አስተውሉ። ሌላው ደግሞ ሰይፈ ሥላሴ በአጋንንት ላይ ያለውን የበላይነትና መፈራት ልናውቅ ያስፈልጋል። አጋንንት ሁሉም ጸሎቶች ቢከብዱትም እንኳን ሰይፈ ሥላሴን ግን መቋቋም አይችልም። ሁሉም ጸሎቶች ይከብዱታል በእርግጥ፣ ነገር ግን ሰይፈ ሥላሴን መቋቋም አይችልም። በተለይ በውስጣችን ያደሩት አጋንንት መተት፣ አይነ ጥላ፣ ዛር፣ ቡዳ ወዘተ ሰይፈ ሥላሴን በፍጹም መቋቋም አይችሉም። ሰይፈ ሥላሴ የተባለበት አንዱ ምክንያት ሰይፍ በሁለት በኩል የተሳለ ነው። በሁለቱም ወገን ያገኘውን ርኩሳን መናፍስት ያርዳል፣ ያወራርዳል ሰይፍ ማለት ነው። ይህም ሰይፈ ሥላሴ በሁለቱም በኩል እንደተሳለ ሰይፍ በሁለቱም በኩል ያገኘውን ርኩሳን መናፍስትን ከኛ ያርቅልናል። ሰይፈ ሥላሴ ጸሎትም በጥቡ ልብም ይህንን ሰይፈ ሥላሴን ጸሎት በጥቡ ልብ ለሚጸልየው ሰው አጋንንትን እየቆራረጠ እየደፈጠጠ የሚያስጨንቅና የሚቆራረጥ ጸሎት ነው። ከላይ እንደተመለከትነው አሁን እንደተማማርነው ቅድም ዛር አንጋሽ የዛር መንፈስ ያለበት ሰው ከጸሎቶች ሁሉ ሰይፈ ሥላሴን የማይጸልይበት ምክንያት የጸሎቱ ክብደትና ከባድነቱን ያሳየናል። ስለዚህ ሰይፈ ሥላሴ በአጋንንት ላይ ያለው የበላይነትና በአጋንንት ዘንድ ያለው መፈራት ጥሩ ስለሆነ አዘውትሮ መጸለይ ከመናፍስቱ ውጊያ ለማምለጥና ከአጋንንት እስራት ለመፈታት አንዱ መፍትሄ ስለሆነ መጸለዩ መልካም ነው። ሰይፈ ሥላሴን አዘውትረን የምንጸልይ ከሆነ ሁሌም የሥላሴ ረድኤት በረከት መለኮታዊ ጸጋ በእኛ ስለሚያድር በአጋንንት ዘንድ መፈራትን እንጂ መረታትን አያመጣብንም። ይህንን ጸሎት አዘውትሮ የሚጸልይ ሰው በአጋንንት ዘንድ የበላይነት አለው፣ ይፈራል ማለት ነው። አስተውሉ። ምክንያቱም ይህንን ጸሎት አዘውትረን በጸለይን ጊዜ የሥላሴ በረከት ረድኤት መለኮታዊ ጸጋ በእኛ ላይ ስለሚያድር ሰይፈ ሥላሴን ስትጸልዩ ጸሎቱ በራሱ ምልክት ያሳያቸዋል። ልብ ብላችሁ አስተውሉ። ምልክት ያሳያቸዋል። ለምሳሌ ሰይፈ ሥላሴ ስትጸልዩ ሰውነታችሁ ይከብዳችኋል፣ ያስጨንቃችኋል። ሰውነታችሁ ላይ የሚሄድ ነገር ያለ ይመስላችኋል፣ ያስፋሽጋችኋል፣ ያንጠራራችኋል። በሰውነታችሁ ላይ ሙቀት ይለቅባችኋል። ሰውነታችሁ በተለይም ልባችሁ ይደክማል፣ ወገባችሁ ይንቀጠቀጣል፣ ጉልበታችሁ ይዝላል፣ ሰውነታችሁ ላብ ግጥም ሊያደርገው ይችላል። ይህ የጸሎተ ሰይፈ ሥላሴን ክብደት ኃይል የሚያሳየን ነው። አስተውሉ። ጸሎቱ ልክ ስንጸልይ እንዲህ አይነት ነገሮች እንመለከታለን። ሰይፈ ሥላሴን አዘውትራችሁ ከጸለያችሁ በውስጣችሁ ያለው መንፈስ ጸሎቱን መቋቋም ስለማይችል ወገባችሁ እንዲንቀጠቀጥ እንደዚሁ እንደሚያንጠራራችሁ ሁሉ በሰውነታችሁ ሙቀት የሚለቅባችሁ ያ በውስጣችሁ ያለው ሰይጣን ዲያብሎስ ጸሎትን መቋቋም ስለማይችል በጸሎቱ ኃይል አንዳች ነገር ታያላችሁ ማለት ነው። ስለዚህ በርታችሁ ጸልዩ። ይህንን ጸሎት በርታችሁ ጸልዩ። በተለይ በህመም የምትሰቃዩ፣ በሰይጣን ዲያብሎስ ፈተናዎች የምትሰቃዩ፣ በሰው ተንኮል በዛር በመተት ወደ እናንተ እየተላከ በመጣባችሁ በእንደዚህ አይነት ርኩስ ሰይጣን ዲያብሎስ የምትፈትኑ የምትሰቃዩ ሰዎች ይህንን ጸሎት ጸልዩ። ገና ጸሎቱን ስትጀምሩ ይከብዳችኋል። ገና ጸሎቱን ስትጀምሩ እጃችሁ መንቀጥቀጥ ይጀምራል፣ ወገባችሁን ያማችኋል፣ ያዛጋችኋል፣ ላብ ያደፍቃችኋል። እንዲህ አይነት ምልክቶችን ስትመለከቱ በእውነት ደስ ሊላችሁ ነው የሚገባው። ምክንያቱም እላያችሁ ላይ እናንተ ላይ ያደረውን ሰይጣን ዲያብሎስን እያስጨነቃችሁት እንደሆነ የምትመለከቱበት የምታውቁበት ምልክት ስለሆነ፣ ስለዚህ ይህንን ምልክት አውቃችሁ በርትታችሁ ልትጸልዩ ያስፈልጋል። ሰይፈ ሥላሴን የሚጸልይ ሰው
አጋንንት በተለይ መተት አይሰራም እሱ ላይ። ሰይፈ ሥላሴ አጋንንት በተለይም በሰው ተንኮል የሚመጣብንን መተት በመከላከል ወደር የለው። ምክንያቱም ሰይፈ ሥላሴን አዘውትረን ከጸለይን መተትና ድግምት በእኛ ላይ የበላይነት አይኖረውምና። መተት የሚታደስብን ከሆነ ሰይፈ ሥላሴን የምናዘወትር ከሆነ እድሳቱን በመከላከል ያግዘናል። የሰይፈ ሥላሴ ጸሎት አንዱ ጥቅሙ ወደ ሕይወታችን የሚመጣውን አጋንንት ቆርጦ በመጣል ወደ ሕይወታችን እንዳይገባ መከላከል ስለሆነ ጸሎቱን ካዘወተርን የአጋንንትንና የመተት ሰለባ አንሆንም ማለት ነው። ጸሎቱ አጥር ድንበር ስለሚሆን ሰው በድንገት ተተናኩላችሁ ለምሳሌ በሚበላ ወይም በሚጠጣ ነገር መተት የተደገመበት ቢያበሏችሁ እና ብትታመሙ ማድረግ ያለባችሁ ነገር በየጠንቋዩ በየደብተራው ቤት በየምናምኑ በየጉርማንጉሩ መንከራተት መዞር ሳይሆን ማድረግ ያለባችሁ የዕለቱን ሰይፈ ሥላሴ ውሃ ላይ በመጸለይ 3 ጊዜ በሥላሴ ስም ብላችሁ እፍ ብላችሁ ላዩ ላይ ያንን መጠጣት ነው። ያኔ ውስጣችሁ የገባው የመተት መንፈስ ይሻራል። መሻር ብቻ ሳይሆን ወደ ሰውነታችን ተሰራይቶ ደዌ ሥጋ እንዳይሆንብን በሽታ እንዳይሆንብን ይከላከልልናል ማለት ነው። ስለዚህ በዚህ ባለንበት አጋንንት ተፈቶ በተለቀቀበት የመጨረሻው ዘመን ከአጋንንት ክፋትና ከዕለት እኪት የምናመልጠው በሰይፈ ሥላሴ ጸሎት ነው። ሰይፈ ሥላሴን በመጸለይ 2 ዋና ጥቅም እናገኛለን። የመጀመሪያው አጋዕዝተ ዓለም ቅድስት ሥላሴን እናመሰግናለን። ሁለተኛው ደግሞ በጸሎቱ ኃይል ራሳችን እንጠብቅበታለን ማለት ነው። ስለዚህ ሰይፈ ሥላሴን አዘውትረን መጸለይ አንዱ ውዴታችን ሳይሆን ግዴታችን ሊሆን ይገባል ማለት ነው። አስተውሉ። ቅዱስ ዮሐንስ በራእዩ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ብሎ እንደነገረን ሁሉ ወደ ሕይወታችን በቅናት በቁጣ እየመጣ የሚያመሰቃቅለንን ግራ የሚያጋባንን የሚያባክነንን ተስፋ የሚያስቆርጠንን የኛ የሆነውን የሚነጥቀንን ሰይጣን ዲያብሎስን በሰይፈ ሥላሴ ጸሎት ልንርቀው ይገባል ማለት ነው። ስለዚህ ይህንን ጸሎት ብዙዎቻችን ፈርተን ሳንጸልይ ቆይተን ሊሆን ይችላል። ጥቅሙን ሳናውቅ ቀርተን ሳንጸልይ ቀርተን ሊሆን ይችላል። ዛሬ ግን ስለ ሰይፈ ሥላሴ ጸሎት በሚገባ ተማምረናል። በተጨማሪም ደግሞ አባታችን መምህራችን ቀሲስ ሄኖክ ወልደ ማርያም በራሳቸው ገጽ ላይ እንደዚሁ በጽሁፍም በልዩ ልዩ ቦታዎች ላይ በመጻፍም እያወጡ እያሳተሙ በደንብ አስተምረውናልና እዛ ላይም ገብታችሁ መማር ትችላላችሁ። ይህን አስተምሮም ታገኛላችሁ ማለት ነው። ስለዚህ ዛሬ ታዲያ ስለ ሰይፈ ሥላሴ ጸሎት የተማርን ያወቅን ሰዎች በስሜት ሳይሆን ስለ ጸሎቱ ጥቅም አውቀን ዛሬውኑ ጸሎቱን ገዝተን ዛሬ ከሰማንባት ቀን ጀምሮ ልንጸልይ ያስፈልጋል። አስቀድመን ሥላሴን ከምንም በፊት ከምንም በላይ ሥላሴን ልናመሰግን ከዛም ባሻገር ሌሎች ጸሎቱን ልንጸልይ ያስፈልጋል። በጸሎቱ ኃይል ደግሞ ብዙ ጥቅሞችን አሁን እንደምናገኝ ተማምረናል። ያንን ልናገኝ ያስፈልጋል ማለት ነው። አስተውሉ። ዘመናችን በልዩ ልዩ ፈተና የተያዝንበት የወደቅንበት ዘመን ነው። ታዲያ ከዚህ በልዩ ልዩ ፈተና ከተያዝንበት ከወደቅንበት የምናመልጠው በሰይፈ ሥላሴ ጸሎት ስለሆነ ይህንን ሰይፈ ሥላሴ ጸሎት ልንጸልይ ያስፈልጋል። ጸልየን ደግሞ ብዙ ጥቅሞችን ልናገኝ ያስፈልጋል ማለት ነው። እኛ ያወቅናትን ደግሞ እቺን አስተምሮ አሁን ዛሬ ያወቅናትን እቺን ጥቂቷን የተማማርናትን ነገር ላልተማሩ ላላውቁት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማረውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትን ለመመለስ ያሉትን ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። እስከዛሬ ጸሎት ሳንጸልይ የቀረን ሰዎች ካሁን በኋላ ልንጸልይ ያስፈልጋል። ሁሉንም ጸሎት ልንጸልይ ያስፈልጋል። በነገራችን ላይ ሰይጣን ዲያብሎስ የትኛውም ጸሎት ይከብደዋል። የትኛውም ጸሎት ለእርሱ አይመቸውም፣ ከኛ ያርቁልናል። የትኛውም ጸሎት በይበልጥ ደግሞ ሰይፈ ሥላሴ ወደ እርሱ እንዲቀርብም ወደኛ እንዲቀርብም አያደርገውም፣ ከኛም ያጠፋልናል ማለት ያንን ደግሞ ገና ጸሎቱን ጀምራችሁ ማድረስ ስትጀምሩ ምልክቱን ራሳችሁ ላይ ስለምታዩት ማለት ነው። ይህንን ሰይፈ ሥላሴ ጸሎት ገና መጸለይ ስትጀምሩ ምልክቱን ስለምታዩት የጸሎቱን ኃይል ትረዳላችሁ ማለት ነው። ስለዚህ
ይህንን የተማርነው ላልተማሩት ወንድሞቻችሁ ልታስተምሩ ያስፈልጋል። ብዙ እህቶቻችንና ወንድሞቻችን ትላንት በተዋህዶ ውስጥ የነበሩ ዛሬ በተዋህዶ ውስጥ የሌሉ ሰዎች አሉ። ያ ለምንድን ነው ስንል አንደኛ ራሳችን በተዋህዶ ውስጥ ሳለን ስለ ሃይማኖታችን በሚገባ ስላላወቅን ስላልተማረን፣ ሁለተኛ ደግሞ እኛም አሁን በተዋህዶ ውስጥ ያለን ሰዎች ሁላችንም የተማርነውን ያወቅናትን እኛ ባወቅናት ልክ ሌሎች እንዲያውቋት እንዲረዷት ስላላደረግን ስላላስተማረን። ስለዚህ አሁን ላይ በተዋህዶ ውስጥ ያላችሁ ሰዎች ሰው ስለጸለየ ምትጸልዩ፣ ሰው ቤተክርስቲያን ስለሄደ ምትሄዱ፣ ሰው ስላነገሰ ምታነግሱ፣ ሰው ነጠላ ስላደረገ ምታደርጉ ሰዎች ያ መሆን የለበትም። ሰው ስላደረገ ማድረግ ሳይሆን ይህ ስም ክርስቲያን መሆን ሳይሆን የምናደርጋትን እያንዳንዲቷን ነገር ስለምን እንደምናደርግ አውቀን ልናደርግ ያስፈልጋል። ሰይፈ ሥላሴን ስንጸልይ ስለምን እንደምንጸልይ ስለ ጸሎቱ ምንነት በደንብ አውቀን ልንጸልይ ያስፈልጋል። ሌሎችንም የቤተ ክርስቲያናችንን ስርዓቶች ስናደርግ እያንዳንዲቷን ነገር ስለምን እንደምናደርግ አውቀን ልናደርግ ያስፈልጋል። ተዋህዶ ሃይማኖታችን በሚገባ ከስር መሰረቷ ልናውቃት ልንረዳት ያስፈልጋል። ከተረዳናት ካወቅናት ዘንዳ ደግሞ ሌሎች እህቶቻችን ወንድሞቻችን እንዲያውቁ ባገኘነው አጋጣሚ ሁሉ እግዚአብሔር መስገናውን ሶሻል ሚዲያውን ተጠቅመን ባለንበት ቦታ ሆነን እግዚአብሔርን ቃል መማር ማስተማር እንችላለን። ሶሻል ሚዲያውን ተጠቅማችሁ ማስተማር ትችላላችሁ። በመንገድ ላይ ስትሄዱ ማስተማር ትችላላችሁ። በትምህርት ቤት፣ በስራ ቦታ፣ በልዩ ልዩ ቦታዎች ላይ ሆናችሁ እንዲህ አድርገን መንፈሳዊ ግዴታችንን ብንወጣ ኖሮ ማንም ከዚች ቅድስት ተዋህዶ ሃይማኖታችን ባልወጣ ባልሄደ ነበር። ብዙዎች የሳቱት ተዋህዶ ሃይማኖታቸውን በቅጡ ከስር መሰረቷ ስላልተረዷት ስላላውቋት በተዋህዶ ሳሉ የስም ክርስቲያን ስለነበሩ። በጣም የሚገርመው ነገር ግን ዓለማዊ ትምህርት ሲማር ሰው ነገ ስራ አገኝበታለሁ እንጀራዬ ነው ብሎ ስለሚያስብ በደንብ ይማራል። ለሚጠየቀው ጥያቄ ሁሉ መልስ ለመስጠት ዝግጁ ነው፣ ይሰጣል፣ ስራዬ ነው ብሎ ስለሚያስብ። ወደ መንፈሳዊ ስንመጣ ግን በተዋህዶ ሃይማኖት 40-50 ዓመት ሙሉ ዕድሜ ልኩን ጨርሶ አንድ ጥያቄ ሲጠየቅ ተዋህዶ እኮ ክርስቶስን አትስብክ ሲባል እናንተ እኮ ማርያምን ነው የምታመልኩት፣ እናንተ እኮ ገብርኤል ነው የምታመልኩት ሲባል ነው እንዴ እውነት ነው ብሎ የሚስት ሰው በጣም ይገርማል፣ በጣም ያስገርማል። ምክንያቱም በተዋህዶ ሳለ ዕድሜ ልኩን እየኖረ ማንን ነው የማመልከው? ተዋህዶ ማንን ነው የምታስመልከኝ? ማርያምን ነው ገብርኤልን ነው እግዚአብሔርን ነው የሚለውን በቅጡ እንኳን ሳያውቅ የስም ክርስቲያን የነበሩ ብዙ ሰዎች አሉ። ኋላ ግን ከወጡ በኋላ መልሰው ደግሞ ለዚህቹ ተዋህዶ ሃይማኖት ፈተና የሚሆኑ ተዋህዶ ክርስቶስን አትሰብክም ይላል። ዛሬ በተዋህዶ ውስጥ ያለ ስለ ሃይማኖቱ ያልጠየቀ ያልተማረ በኋላ ሲወጣ መልሶ ለዚህቹ ሃይማኖት ፈተና ይሆናልና እንደዛ ከመሆን እርሱ ይሰውረን። በእውነት ከካዱት ወገን እንዳንሆን እርሱ ይርዳን። ስለዚህ አሁን ላይ ይህንን አስተምሮ የምትሰሙ ሁላችሁ ራሳችሁን በተዋህዶ ትምህርት አንጹ። ቤተክርስቲያን ሂዱ። ጠዋት በኪዳኑ፣ ቀን በቅዳሴው፣ ማታ በሰርክ ጉባኤው፣ ሌሊት በሰዓታቱ እየተገኘን የቤተክርስቲያናችን አስተምሮ እንማር። ቤታችንን መጽሐፍ ቅዱስ እናንብብ፣ የጸሎት መጽሐፍቶችንም እናንብብ። ያንን እያደረግን ራሳችንን በተዋህዶ ትምህርት ልናንጽ ያስፈልጋል ማለት ነው። ይህንን ስናደርግ ደግሞ በእውቀት ስንመላለስ አንክድም፣ ራሳችንን እንጠብቃለን። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳል።